ይትባረክ እግዚአብሔር አምላካዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ ሕዝቦቹ ለሆኑ ለእኛ መድኃኒትን ያደረገ መድኃኒን ይቅር ያለን የአባቶቻችን አምላክ ለእኛም አባትና አምላክ የሆነ በረድኤቱ የሳበን በምሕረቱ ያቀረበን ከክፉ ነገር የሰወረን ለዚህ ሰዓት በፊቱ እንድንሆን የጠራን የመረጠን አምላከ ቅዱሳን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የተከበሩ የደብሩ አስተዳዳሪ፣ የተወደዱ የዚህ ደብር ደገኛዋ ስመጥር ደብር የስብከተ ወንጌል ኃላፊ የሆኑ ወንድማችን መምህር ሊቀ ጉባኤ አባይ አባተ፣ ክቡራን መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በእግዚአብሔርና በሕዝቡ መካከል በምልጃ የምታገለግሉ አባቶቻችን፣ እንዲሁም ላይቃነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር ለበረከቱ እግዚአብሔር ላዘጋጃት ዘላለማዊ ርስቱ ወራሾቹ ትሆኑለት ዘንድ ከዓለም በተለየ ፍቅሩ የጠራችሁ የዋጃችሁ ገንዘቡ ያደረጋችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ባያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ይመስገን እንድንለው እድሜን ያደለን ይቅር ያለን የወደደን ዓይኖቹ አይቶ ያልፈረደብን ጆሮቹም ሰምቶ ደግሞ ያልበየነብን ይችን ሰዓት ይችን እድሜ ይችን ጊዜ በእድሜያችን ላይ የጨመረልን አመሻሽ ላይ ከእግሮቹ በታች እንድንቀመጥ እንድናርፍ ቃሉን እንድንሰማና እንድንባረክለት ፈቅዶ ወዶ በእቅፉ የሰበሰበን በተወደደችው ስፍራ የሰበሰበን አምላከ ቅዱሳን እግዚአብሔር ክብር ሁሉ ለስሙ ይሁን። የመዳናችን ምክንያት ወላዲተ ቃል ድንግል እናታችን አቁራሪተ መዓት ሣሊተ ምሕረት እመቤታችን በረከቷ ማላጅነቷ ከሁላችን ጋር ይሁን። እግዚአብሔርን እንወደው እንከተለው ዘንድ መላእክትን መስለን የምንኖርባትን እችን ደገኛ ጊዜ የሰጠን ማስተዋልንና ጥበብን እርጋታን የምንሸምትባት ከሥጋ ይልቅ ለነፍስ አብዝተን የምንተጋባት ለዚህ ወርሃ ጾም ለዚህ ልዩ ጊዜ ይልቁንም ደግሞ የጌታን መምጣት እንደ ወዳጅነታችን በፍቅር የምንጠብቅበትን ትመጣ መች ትመጣለህ ብለን ደጅ ደጁን እያየን እንድንናፍቀው መንፈሱና ሙሽራይቱ ቤተ ክርስቲያን ጌታ ወይና ብላ ዕለት ዕለት ከዚህ ዓለም ከንቱ መከራ ልትነጠቅ ልትወሰድ በናፍቆት በምትጠባበቅበት ለዚህ ልዩ የወርሃ ጾሙ እኩሌታ ለደብረ ዘይት ለክርስቶስ ምጽአት መታሰቢያ እንኳን በሰላም አደረሳችሁ። እግዚአብሔር ይክበር ይመስገን። በቤቱ ስላገኘን ይክበር ይመስገን። በደጁ ስላስቀመጠን ክብር ሁሉ ለስሙ ይሁንልን። ደጅ ላይ መጠሪያችን መሰብሰባችን እንዳይሆን በእቅፉ ስራ አስቀምጦ የሕይወት ምክር እየመከረን ጌታ ቢመጣ መልካም ነውና አሁንም በደጁ ያጽናል፣ በተዋህዶ ሃይማኖታችን ያጽናል። ትጉሁ መምህራችሁ መምህራኖቻችሁ ይህን የተለየ መራግብ ይህን ድግስ ለሕይወት የሆነውን ረብና ጥቅም ያለበትን እግዚአብሔርን በመምሰል የምትኖሩበት ጸጋ የምትታገሉበትን ልዩ መርሃ ግብር በየጊዜ እያሰናዱ በአዲስ አበባ ደረጃ ስመጥር ጉባኤ ያለበት ደብር ነው።
በዓለም አቀፍ ደረጃ የሚከታተሉት ልዩ ጉባኤ ያለበት ነው። እድለኞች ናቸው። እግረ መንገዴን ወንድሜንም ላመሰግን እፈልጋለሁ እና እንደው ርዕስ እየተሰጠ ነው ትምህርት የሚሰጠን ለእኛ የተሰጠን የመማሪያ ርዕሳችን ስለ ጌታ ዳግም ምጽአት ለማስረጃነት የተነገሩ ምሳሌዎች እና ታሪኮች ላይ ነው። ርዕሱ በዚህ ዙሪያ ይሆንና ለምሳሌው መነሻ ይለቃል አድርገን የምንወስደውን ሀሳብ መጀመሪያ ላነበው ወደዋለሁ። ናሁ መራዊ መጽአ ጻኡ ውስተ ቀበላሁ፣ እነሆ ሙሽራው መጣ ውጡና ተቀበሉት በሚለው ኃይለ ቃል እንነጋገራለን። ርዕሳችን እንደተጠበቀ ሆኖ ምዕራፍ 25 ከቁጥር 6 ላይ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉትም ዘንድ ውጡ የሚል ሁካታ ወይም ሙካታ ሆነ ይላል። እንግዲህ ነገረ ምጽአቱን አስመልክቶ አዳኛችን ያዳነን ጌታ ገንዘብ ያደረገን የግል ጥሪቱ ያደረገን ወዳጅ የድንግል ልጅ መድኃኔዓለም ኢየሱስ ክርስቶስ በብዙ ህብረ ምሳሌያት በታሪክ እየደገፈ የራቀው አቅርቦ መታየት በሚችልበት የረቀቀው ጎልቶ መታየት በሚችልበት እከስት አፌን በምሳሌ እከፍታለሁ ብሎ በምሳሌም አስተምራለሁ ብሎ በቀደመው በነቢያቱ የተነገረውን የትንቢት ቃል መነሻ በማድረግ ክርስቶስ ኢየሱስ በዘመነ ሥጋዌው በመዋዕለ ስብከቱ ስለ መንግሥቱ ስለምትናፍቀው ልዩ ስለሆነችው በብዙ ምሳሌ ያስተምር ነበር። ዛሬ ላይ የምንመለከተው ነገረ ምጽአቱን ወይም የመምጣቱን የመጨረሻውን ዘመን ክርስቶስ ኢየሱስ በግርማ መለኮት በክበበ ትስብእት በቅዱሳን መላእክቱ በመለከት ድምፅ በሚያስፈራ ግርማ በሚገለጥበት ዕለት የሚያስፈራው ለሚያምኑት አይደለም፣ ለወጉት ነው። ለተሳለቁበት ላልተቀበሉት ነው። ለሚያምኑት ግን ከነ ግርማው ከነ መወደዱ ከነ ሞገሱ እርሱ ክርስቶስ ኢየሱስ ስለሚገለጥበት ጊዜ ያስተማረበት እንደሆነ ትናንት ተምራችኋል። የመምጣቱን ጉዳይ ላመነው ለኛ ድንገት እንዳይሆንብን እውነት ነው። በነቢያቱ ዘመን እንዳለው እኔ በምድር ላይ ልሰራ የፈቀድኩትን ሁሉ ከወዳጆቼ ሰውራለሁን እንዳለው በምድር የሚያደርገውን ሁሉ ለወዳጆቹ ላመኑትና በእርሱ ለተጣበቁት ሐሳቡን ይገልጣል። አሁን ለደቀ መዛሙርቱ የመጨረሻውን ዘመን ጉዳይ ምን እንደሆነ ርዕሱ ስላልተሰጠን ምልክቱን ተመራችሁታል። የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ተያያዥነት ያላቸው እርሱ ስለ ምጽአቱ ስለ ኋለኛው ዘመን ስለ ተስፋይቱ ቃል ስለምትጠቀለለው ስለዚች ምድር ሳይሆን በታላቅ ትኩሳት ስለምትፈታው ስለምናያት ስለዚች ዓለም ሳይሆን እንደ ተስፋ ቃሉ አማኞች ስለሚጠብቋት አዲስ ሰማይና አዲስ ምድር የመጨረሻው ዘመንን ፍጻሜ መጠቅለል ባስተማረበት ቤተ ክርስቲያናችን ትናንትና በሰፊው አስበዋለች። የመጨረሻው ዘመን ስለሚሆነው ጉዳይ እኔ ስመጣ ይሄንን ይመስላል ብሎ ለወዳጆቹ ወይም ለእኛም እነዚህ ጉዳዮች ሲከወኑ በምድር ላይ ስታዩ የጦርንም ወሬ ሲሰሙ ብዙዎች አሳሶች ክርስቶሶችና ነቢያቶች
ክርስቶስ ነን እያሉ መሲህ ነን እያሉ ሲያስቱ ይሄን ሁሉ ስትመለከቱ ብሎ ብዙ ምልክቶችን እንግዲህ የማቴዎስ ወንጌል ምዕራፍ 24 ከቁጥር 50 በላይ ነጥቦችን የያዘ በምድር ሊደረጉ ስላሉ በኋለኛው ዘመን አሁን በዓይኖቻችን እያየነው ያለውን ሁሉ ካስረዳ በኋላ ይሄንን ትምህርት ምን ያክል እንደተረዱ ምን ያክል እንደተገነዘቡ የሚያውቀው በሰው ልብ ውስጥ ያለውን የሚረዳ እርሱ ጌታ የለም። ስለነዚህ ምልክቶችና በኋለኛው ዘመን ሊፈጸሙ ስላሉ ዓለሙ ወደ መጨረሻዋ ስትሄድ ወደ ፍጻሜዋ ስትሄድ ዋናው ተጠጥቶ ጭላጭ ላይ ሲደረስ ያለውን ውበቷን፣ መልኳን፣ ግርጣቷንና መጎሳቆሏን ደግሞ የእግዚአብሔር መንግሥት በክብር ስለመምጣቷ ያንን በብዙ ነጥብ ካስረዳ በኋላ እንዲህ ሊረዱ በሚችሉት ሁኔታ ወደ ምሳሌ ገባ። ስለዚህ ነገረ ምጽአቱን በምሳሌ ያስረዳበት አንደኛውን ነጥብ እንግዲህ ነገረ ምጽአቱን አስመልክቶ ብዙ ምሳሌዎች ነግሯል፣ አስተምሯል። ክርስቶስ መዘናጋት እንዳይታይብን ከሐሳቡ ርቀን ከበረቱ ውጭ ሆነን ጥሪው እንዳይመጣ የጌታ መምጫው ቀን እንዳይደርስብን ማወቅና መረዳት ይገባን ዘንድ በምሳሌ ያስተማራቸው የተለያዩ ለእኛ ቅርብ የሆኑና ጉዳዩን ሊገልጡ ሊያገዝፉልን የሚችሉትን ብዙ ምሳሌ ያስተምሯል። ስሙ የተመሰገነ ይሁን። እንዴት እንደሚራራልን ታውቃላችሁ? እንዴት እንደሚሳሳልን። ልጆቼ እንዲሁ ከሚጠፋው ዓለም ጋር ልትጠፉ አይገባም። በመንፈስ ቅዱስ ከውኃና ከመንፈስ ወልጃቸዋለሁ። በብዙ መከራና ዋጋ ግን ለጥሪቴ ሀብቴ አድርጌያቸዋለሁ። በዋጋ የገዛኋችሁ ያለ ዋጋ እንዳትጠፉ ይህን ትሰሙ ዘንድ እፈቅዳለሁ ብሎ ለቡ ዘትሰሙ የምትሰሙትን አስተውሉ ብሎ በምሳሌ አስተማራቸው፣ አስተማረ። አሁንም ይምከረን መድኃኒዓለም፣ እርሱ ያስተምረን። እንደው በሚያባብል ወንዝ በማያሻግር ዕድሜን በሚቀጣ ከፍቁ በሚለየን በዚህ ከንቱ ዓለም ውስጥ ብዙዎች ወድቀዋል፣ ርቀዋል። ስለዚህ እርሱ ያስተማረው ሰው፣ እርሱ የመከረው ሰው፣ እርሱ የነገረው ሰው ጠፍቶ አይቀርምና ነው። በምሳሌ እንዲህ ይላቸው ጀመረ። በዚያን ዘመን መንግሥተ ሰማያት መብራታቸውን አብርተው መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ይላል። 10 ደናግል ይላል ግዕዙ። ደናግላን ድንግሎች ይላቸዋል። ለእርሱ ብቻ የተለዩ ለእርሱ የታጩ ለአንድ ጌታ የታጨች ናት ቤተ ክርስቲያን፣ ድንግል ትባላለች። 10 ደናግል 10 ቆነጃጅት መብራታቸውን ይዘው ሙሽራውን የሚጠብቁትን ትመስላለች ብሎ ጌታ በምሳሌ ነገረ ምጽአቱ አሁን ልንረዳው በምንችል ስለ ሙሽራ ቀላል ነው። ሁላችንም ወይ ያለፍንበት ነው ወይ ያጀብነው ሰርግ ነው። ሙሽራ ሙሽሪት፣ የሚዜዎች ጉዳይ፣ የአጃቢዎች ጉዳይ የታወቀ ነው። አሁን መንግሥተ ሰማያትን በዚህ አንጻር እያስተማረን እየመከረን እየነገረን ነው። እነርሱም 5ቱ ሰነፎች ናቸው ይላል፣ 5ቱ ደግሞ ልባሞች ናቸው ይላል። ጉዳዩ የመክፈል የቁጥር ጉዳይ አይደለም። ምሳሌ ዋናው ነጥቡ ሊነግረን የሚፈልገው የሰርጉን የሰው ብዛትና ግራ ቀኙን እየመዘነ ሳይሆን በዚህ ምሳሌ ውስጥ መጠቅለያ ሐሳቡ ወደ መጨረሻው እናገኘዋለን። ለምን ይሆን በዚህ የመሰለው የሚለውን ለምን እንደሆነ እንረዳለን። 5ቱ ሰነፎች ናቸው። ሰነፎች የተባሉት መብራት ይዘዋል፣ ግን በማሰሯቸው ውስጥ ዘይት አልነበራቸው። ልባሞቹ ደግሞ መብራታቸውን ይዘዋል። ምናልባት በዚህ ዘመን ላላችሁ ወጣቶች ይህን ጉዳይ ለማስረዳት ሌላ ምሳሌ ይፈልጋል ማለት ነው።
በገጠር ያደጉ ልጆች ያውቁታል። ኩራዝ የሚባል አለ። ውስጡ ጋዝ ይጨመርበትና ክር አለው። ጋዙ ሲያልቅ ይጠፋል መብራቱ። ልክ እንደ ሻማ ሆኖ ግን በጋዝ። በአይሁድ ባህልና እዛ ባለው ልምድ ነው እያስተማረ ያለው ጌታ። እነርሱ በወይራ ዘይት ነው የሚጠቀሙት። መብራቱን የሚያበሩት በዛ ነው። በማሰሯቸው ውስጥ ዘይት አልባ ሆነው ግን መብራት ይዘዋል። ይሄ ማለት ምን ማለት ነው? ሃይማኖት አላቸው፣ ነገር ግን ማሰሯቸው ውስጥ አስፈላጊ ጉዳይ የለም። ረጅም ጊዜ ሊያቆያቸው የሚችል እንመለስበታለን። አሁን በዚህ ሁኔታ ጌታን እየጠበቁ እያሉ ወይም ሙሽራውን እየጠበቁ እያሉ ትንሽ ጊዜው ረዘም አለ። የኢትዮጵያውያን ባህል ይመስላል። እዚህ ጋር ሙሽራ ካልዘገየ እየተባለ ሙሽራ ይዘገይና ሰው ሁሉ ተርቦ ደክሞ ነው ሙሽራው ቢደርስ። ሙሽራው ዘገየ። ለምን እንደዘገየ እናያለን። ሙሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ ይላል። ከቆይታ በኋላ ከሙሽራው ጋር ያሉ የመለከትን ድምፅ ማሰማት ጀመሩ። መለከት ከሩቅ መሰማት እየተቃረበ መጣ። ልክ ጥሩምባ በለትሽ ወይ ታቦታት ሲዞሩ የምታያቸው በመለከት የሚያገለግሉ ወጣቶች አሉ። ያን የመለከት ድምፅ ከሩቅ ሲሰሙ በአዳራሹ ዙሪያ የነበሩት ሁሉ ሁካታ ሆነ። ሙሽራው መጣ ተባለ፣ ሩጫ ሆነ። ይሄ የሙሽራው መምጫ ጊዜ የሚታይ ምልክት ነው። ምክንያቱም ሙሽራው ደርሷል፣ መታወቅ ሆነ። በተዘጋጁ ባላቸው ነገር ትጉሃኑ፣ ጠቢባኑ፣ ጥበበኞች የተባሉት ልባሞች የተባሉት ከማሰሯቸው ያበሩት የነበረ ያ የሚያበሩት መብራታቸው እየተዳከመ እነሱ ሲያንቀላፉ እሱም ወደ ማንቀላፋት የደረሰ ነበር። ከማሰሯቸው ዘይታቸውን ሞልተው አብርተው ልባሞቹ ስንዱ ሆነው ቆሙ። እነዚያ ግን እያበሩት የነበረው ወደ መጥፋት ደርሷል። ከማሰሯቸው ደግሞ ዘይት የለም ወይም ጋዝ በሉት የለም። ስለዚህ የነበራቸው አማራጭ ልመና ነበረና እባካችሁ ከዘይታችሁ አካፍሉን አሉ። አካፍሉ። ይሄማ ምናልባት ለእኛም ለእናንተም አይበቃም። ይሄ ለራሳችን ያዘጋጀ ነው። በቆይታ ሊያልቅብን ስለሚችል ለእኛ በሚበቃ ሁኔታ የያዝነው ስለሆነ ሂዳችሁ እስቲ ከገበያ ከሱቅ ፈልጉ ብለው ጠቆሟቸው። እየተሯሯጡ ዘይቱን ሊገዙ ሲሄዱ ሙሽራው ደረሰ። አዳራሹም ተከፈተ። ሁሉም ወደ አዳራሹ ገቡ። ደጁ ተዘጋ። ሰዓቱ አከተመ። ዘጌት ብለው መጥተው ከበራፍ ቆሙ። እርሱ በራፍ ላይ ሲቆም ያልሰሙ ተራቸውን በራፍ ላይ መቆም ጀመሩ። አንኳኩ። ሲያንኳኩ መዘጋጀት ያልቻሉ ሲንኳኳ ደግሞ ሊሰማቸው እንዳልሆነ መልስ ከውስጥ ተሰማ። ምን የሚል? ሰዓቲቱንና ቀኒቱን አታውቁምና ቃሉ የሚለው ጊዜውን አላወቃችሁም እላችኋለሁ፣ እውነት እውነት አላወቃችሁም፣ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እነርሱም ለቅሶ ጥርስ ማፋጨት ወዳለበት በዛው በጨለማ ውስጥ እንዲቀሩ ተሰናድተው የነበሩ ደግሞ አብረው ወደ ደስታው አዳራሽ ወደ እልፍኙ አብረው ገቡ። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ምሳሌ ነው። ምጽአቱን ሊያስረዳ ልንገነዘብ በምንችልበት የተነገረ ምሳሌ ነው። ከዚህ ምሳሌ ብዙ ነጥቦች ሊወጡ ይችላሉ። እንደው በምንችለው መጠን አንዳንድ ነገሮችን ምንድን እንድንማር ነው? ከዚህ ምሳሌ ጌታ ምንድን ነው እያስረዳን ያለው? ምንስ ነው እያስገነዘበን ያለው? ያን መረዳት ስለሚያስፈልገን አይታችኋል።
ሁሉም መብራት ነበራቸው። መብራታቸው በሰው ሁሉ ፊት የበራ ይሁን። አሜን በሉ። መብራታቸው አይጥፋባቸው። እነዚህ ማለት ጸጋ የተሰጣቸው ሰዎች እንደነበሩ ነበራቸው። እነርሱም ማለት ነው መብራት። የሚገርመው የምንማረው ጌታ እስኪመጣ ድረስ አስሩ የትኛው ልባም የትኛው ሰነፍ እንደሆነ የሚለይ ነገር የለም። መለያ ነገር አልነበር። የተለየው በክርስቶስ ወይም በሙሽራው ይቅርታ፣ በሙሽራው መድረስ በሙሽራው መምጣት ነው ሰነፎቹና ልባሞቹ ሊለዩ የቻሉ። ዛሬም እንዲሁ ነው። ተቀላቅለን እንኖራለን። ማን ልባም ማን ሰነፍ እንደሆነ አይታወቅም። ሁሉም ሃይማኖት አለው፣ ደግሞ በተሰጠው ጸጋ በቤቱ አለ። የሚያበራ ክርስቲያናዊ ነገሩ ይኖረዋል። ግን ለረጅም ጊዜ የሚበቃ ነበር። አንዳንዶች በትናንትና ክርስትና ብቻ እኔ ማህሌት ቆም ነበረ፣ እኔ እንዲያደርግ ነበረ፣ እመጸውት ነበረ። በትናንትና ዘይት ዛሬ የእግዚአብሔር መንግስት አይወረስም። በትናንትና ባገለገልነው አገልግሎት ገዳም ስንሄድ ነበር። ማን አለ ከኛ ይበሉ? ማን ነበረ እንደኛ የገሌን ቤተ ክርስቲያን ያስከፈትን ብለን ትናንት በሆነው ነገር ታሪክ እንጂ ህይወት አይደለም። ክርስትና ዛሬም የሚበራ እንጂ ትናንት በሚበራ ማንነት የሚነገር አይደለም። እግዚአብሔር የዛሬ ሰዎች ያድርገን። ስለዚህ ከነዚህ ሰዎች አንድ የምንማረው ይሄ ነው። ሁሉም መብራት አላቸው፣ ግን ምንድነው ያልነበራቸው? አምስቶቹ ዘይት አልነበራቸው። ዘይት አልነበራቸው። ምግባር አልነበራቸው። በሰው ፊት ይላል እኮ መብራታችሁ መልካሙን ስራችሁን አይተው በሰማይ ያለውን አባቴን ያከብሩ ዘንድ መብራታችሁ በሰው ሁሉ ፊት ይበራ ይሁን። አካል ገዝፎ ነው መታየት የሚገባው ክርስትና። ሲራራ ሊታይ ይገባል። ሲቆረስ ራሱን አሳልፎ ሲሰጥ ሊታይ ይገባል። ክርስትና ለሌላው የሚያዝን ማንነት፣ የሚሰግድ፣ የሚመጸውት፣ የሚጸልይ ህይወት ሲኖረው ነው ዘይቱ። ይሄ ነው በሁሉም ፊት በርቶ የሚታይ። ከንግግሮቻችን ይልቅ ስራዎቻችን ይገዛሉ፣ አቅም አላቸው። እኛ በቅጠል ብቻ እንድንታይ እኮ አይደለም፣ ፍሬ እንዲኖረን አይደለም። አዎ በዕለተ ሆሳዕና በማግስቱ የተረገመችዋን ቅጠል ማሰር እንችላለን። በኋላ እሷ ምሳሌ ስለሆነች እናያታለን። ወገኖቼ ዛሬ የትናንትናውን በፊቱ የነበረንን ትጋታችንን በትዝታ እንድንኖረው አይጠበቅብንም። ዛሬ ታሪክ እየሰራን መልካም እያደረግን እንድንመላለስ ያስፈልጋል። የዛሬ ሰዎች ዘይታችን ለነገ የሚበቃ ጌታ ሲመጣ አለቀብን ብለን ሌላ ከዚህ ላይ የምትማሩት ነጥብ አለ። ሁለተኛ ነጥብ ምግባር ለማንም ማካፈል አይቻልም። በሰው ዘይት አይጸደቅም። እሺ አካፍሉ ተብሎ ጽድቅ የለም። አካፍሉ። በእነርሱ የህይወት ቅድስና፣ በእነርሱ በልባሞቹ የህይወት ንጽህና፣ በልባሞቹ የመንፈስ ቅዱስ ሙላት። መንፈስ ይሙላባችሁ፣ በወይን ጠጅ የምትሰክሩ አትሁኑ። ማሰሯቸው መንፈሳዊ ነገር የሞላበት፣ ከመንፈሳዊ ነገር ከሰው መንፈሳዊነት ተካፍሎ አይዳልም። ለራስ መሆን ይጠበቃል። የእኛም ማሰሮ እንግዲህ እኛ እያልኩ ነው የምናገረው፣ ከበረቱ ከጸኑቱ ማሰሯቸው ከሞላ ተካፍለን የምንድን እንዳይመስላችሁ። እኛ ራሳችን እነርሱን ምሳሌና አብነት አድርገን የሚሄዱትን መልካም ጎዳና እያየን ተዘከሩ መኳንንትክሙ ዘነገሩክሙ ቃለ እግዚአብሔር፣ ቃለ እግዚአብሔር የነገሩንን ዋነኞቻችንን እያሰብን በእምነት እንድንመስል በምግባር ቀንተን እንድንገኝ ማሰሯችን እንዲሞላ ይጠበቃል። ጌታ ለዚህ ነው በምሳሌ ነገረን።
ይህ ምሳሌ ብዙ ነጥቦች በውስጡ እንዳሉት አትዘው። ሌላው ሶስተኛው ነጥብ አድርገን የምንወስደው ሙሽራው በዘገየ ጊዜ ምን አላቸው? እንቅልፍ አላቸውና ተኙ ይላል። ሙሽራው በዘገየ ጊዜ የሙሽራው መዘግየት የራሱ መልእክት አለ። ሙሽራው ሰዓት አልፎበት ቀጠሮ ረስቶ አይደለም የሚዘገየው። በዚህ በሁለተኛ ጴጥሮስ ምዕራፍ 3 ላይ እንደተጠቀሰው ጌታ እንደማይዘገይ ነው። ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን አንድም ሰው እንዳይጠፋ ወዶ ስለ እናንተ ይታገሳል። መዘግየቱ እኛ ንስሐ ያልገባን ንስሐ እንድንገባ፣ ማሰሯችን ባዶ የሆነ ዘይታችንን እንድንሞላ፣ ነጭ ልብስ ያለበስ ነጭ ልብሳችንን እንድንለብስ፣ ንስሐ ያልገባን ንስሐ እንድንገባ እንድንቆር ትዕግስቱ ለዚህ የጌታ ትዕግስቱ ለመዳናቸው እንደሆነ ቁጠሩት ነው የሚለው። ለመዳናችሁ እንደሆነ ቁጠሩት። ለእኛ መዳን ነው መዘግየቱ። ግን በዘገየ ጊዜ ምን አላቸው አለ? እንቅልፍ አላቸው። ዛሬ ብዙዎች አንቀላፍተዋል። ጌታ የዘገየ የመሰላቸው ይኸው ከዚህ ምሳሌ እንማራለን። ወደ ኋላ የተመለሱ ብዙዎች አሉ ወገኖች። እግዚአብሔር በደጁ ያስገባል፣ በቤቱ ያስገባል። የእሱ መዘግየት እኛ እንድንጠፋ ሳይሆን ችላ ብሎን ሳይሆን በመጠበቂያ ላይ ቆሜ እጠብቀዋለሁ እንዳለ ነቢዩ የሚናፍቁት የሚወዱት ትወዱታላችሁ ጌታችሁ እንወዷለን። የፊት መጨማደድ ሳይኖርብን ቅድስት ያለው ትገኝ ዘንድ ዋጋ የተከፈለላት ህብረት ውስጥ ነው ያለነው። ነብያ ዋጋ የተከፈለ እናንተ ወይ ሰው ዘመዱ እኮ ከውጭ ሊመጣ ነው ሲባል የሚደረገውን እስቲ አስቡት። በምን አላችሁ እስቲ አስቡት። ልጃችሁ ወይም ወንድማችሁ ወይም ዘመዳችሁ ከአሜሪካ ወይም ከአውሮፓ ሊመጣ ነው። ምንድነው የምታደርጉት? ቢኖረን ያለንን አዘጋጅተን ባይኖረን ተበድረን ቤት አጽድተን ዕቃ አስተካክለን ደግሰን የሚመጣው በናፍቆት ልጄ ሊመጣ ነው፣ ጎረቤት አይቀር፣ ዘመድ አዝማድ አይቀር፣ ለሁሉ እንናገራለን። ግን እንደው ጌታ በዚህ ልክ ያክል ፍቅር እንናፍቀዋለን? የሚናፍቅ እኮ ነው እርሱ። ምክንያቱም የእርሱ መምጣት ትርፉ ብዙ ስለሆነ ነው። የእርሱ መምጣት ከብዙ ነገር ስለሚያሳርፈን ከዚህ ጭንቀትና መከራ ለዛውም የፀሐይ ትኩሳት ግለት ዓለም ነገሮቿ ሁሉ አልቆ በምታስፈራበት ሁኔታዎች ላይ በምትገኝበት በየስፍራው እርስ በርስ መበላላት፣ በየህንፃው ፍርስራሽ ስር ህፃናት እየጮሁ ሳይደረስባቸው እያንቀላፉ እየሞቱ ያለመገላቸው እነዚህ ሁሉ በእርግጥ እያንኳኳ ነው ያለው። ይሄ እኮ መጣው እያለን ያለው ሁካታ ሆነ ነው የሚለው። ቅድም ሁካታ አንዱ ነጥብ ይሄ ነው ራሱ። ሁካታ ሆነ ማለት ዓለም ላይ ብዙ መታወቅ፣ የምድር መነዋወጥ፣ ቸነፈር፣ ረሃብ ኢትዮጵያችንም እያስተናገደች ነው። እየተንቀጠቀጠ ዳንስ ላይ ይመስላችሁ እሱ የጌታ ምልክት ነው። እሺ አለ መጣው ደጅ ላይ በቃ ደረሱ እያለ ሊሆን ካለው የመጨረሻው እንደ አባቶቻችንም እንደ አዲስ ኪዳን ሊቃውንትም የቀረው አንዱ የጥፋት ልጅ በቤተ መቅደስ በኩል መምጣት ነው። ግን እነዚህ ምሳሌዎች ልብ በሉ። አሁን እነዚህ ምሳሌ የተነገረበት አብይ ምክንያት አሁንም እንድናስተውል እንድንረዳ፣ እንቅልፍ ያለን ሰዎች እንንቃ። ጌታ አልዘገየም፣ ይመጣል። ራሱ በዚህ ምሳሌ ውስጥ እኮ የምታየው ቢዘገይም መጥቷል አይደል? የጌታን መምጣት እሙን እንደሆነ በብዙ ስፍራ ከ21 ጊዜ በላይ ስለ ምጽአቱ ስለ መምጣቱ ክርስቶስ ኢየሱስ ተናግሯል። እመጣለሁ እነሆ በቶሎ እመጣለሁ ይላል ራእይ ላይ። መቅረዛችንን የጣሉ መቅረዛችን እንዳይወሰድብን
የቀደመው ነገራችንን የተው አልፋና ኦሜጋ ፊተኛውና ኋለኛው የሚመጣው እርሱ ክርስቶስ ኢየሱስ እነሆ ብሎ ራእይ 22 ከቁጥር 17 እንዲሁም ቁጥር 20 ላይ እነሆ በቶሎ እመጣለሁ የሚሰማ ይምጣ ይበል መንፈሱና ሙሽራይቱ ና ይበል ና ትላላችሁ ስንት ጉድ አለ እንዴት ና እንለዋለን ስንት ያላስተካከልነው ነገር አለ እንዴ ቤታችን አልተጠረገ ልብሳችን አልታጠበ አልተሰናዳም የናፈቀን ጌታ ሊመጣ እኛ ግን ረስተነው እንቅልፍ ብሎ ለጥ ብለናል ተኝተናል ወገኖች እግዚአብሔር ያንቃል ከተኛንበት እግዚአብሔር ያንቃል ሊገዙ እንደሄዱ የሚበቃቸውን ነገር እንደሌላቸው ሰዎች ሆነን ሲመጣ መታወቅ በደጅ ከመቅረት ወገኖቼ አስተውለን ከወዲሁ በምሳሌ ያስተማረበት አብይ ጉዳይ ነው የሰርግ ታሪክ ለመናገር አይደለም ጌታ መጨረሻው የዚህ ምሳሌ ይሄንን ምሳሌ ያነሳበት እያያችሁት ነው መብራታቸውን የያዙ የተጠነቀቁ የጠበቁቱ ያልያዙትና የሰነፉቱ ባዶ የነበሩቱ እርሱ ሲመጣ በመጨረሻው ላይ የተዘጋጁ አብሮ ሲገቡ ያልተዘጋጀው ከደጅ እንደቀሩ በመጨረሻ ሰዓቲቱንና ቀኑን አታውቁምና እንግዲህ ንቁ ድለዋል ከሚለው የምሳሌ ዋና ጉዳይ ነው ትልቁ ርዕሱ ነው ነቅተን እንድንጠብቅ ነው ተግተን እንድናየው እንድንጠብቅ ነው በዚህ በሉቃስ ወንጌል ምዕራፍ 23 ላይ ነገረ ምጽአቱን ባስተማረበት እንግዲህ እነዚህ ምልክቶች ሁሉ ሲፈጸሙ ስታዩ ጌታ በደጅ እንደቀረበ አውቃችሁ አሻቅባችሁ አይኖቻችሁ አንሱ ይላል ምናችሁ ወዴት ወደ ሰማይ ወዴት ወደ ሰማይ አዎ መሬት እያዩ መሄድ ይብቃ ናፍቆታችን በሰማይ ወዳለው ይሁን ከላይ ወደሚመጣው ወደ ተስፋችን ወደ ተባረከው ተስፋችን ይሁን አይኖቻችን ወደ ላይ እናንሳ እንደ ጋማ ከብት ለእርድ እንደሚነዳ ሳርሳሩን እያየ ወደ እርድ እንደሚሄድ የሆድ ጉዳይ ብቻ እያየን ምድራዊ ነገር እያየን ለእርድ የምንነዳ ሰዎች ቀና እናርጋ አይኖቻችን ቤዛችሁ በደጅ እንደቀረበው እኮ አይኖቻችሁ አንሱ አሻቅራችሁ እዩ ያለ እናሻቅ አሻግረን ተስፋ ከአይኖቻችን እንዳለ የሚያብሰው ብርሃናችን ሆኖ በዙፋኑ ላይ የሚቀመጠው መራብ መጠማት እንዳያገኘን መብላችን መጠጣችን የሚሆንልን እርሱ በእርሱ ዘንድ እንድንሆን እርሱ እንደሚመጣ እያሰብን ነቅተን እንደምንጠብቅ ነው። ተግታችሁ ጠብቁት። እንግዲህ በአስሩ ቆነጃጅት ውስጥ ብዙ ነጥቦች ማየት ይቻላል። እንደኛ እንዲሁ አለፍ ብለን ተመለከትን። ከእነርሱ እነዚህ ነጥቦች እንማራለን፣ እንረዳለን። ማሰሯችሁን እባካችሁን ሃይማኖታችሁን ምግባር አድርጉት። ያለ ምግባር ሃይማኖት መውት ይላል። የሞተች ናት፣ ኃይል የላት፣ ምንም ማድረግ አትችልም። ስለዚህ በምግባር ሊኖረን በጎውን ልንሰራ አይቴ ነበርኪ ምን ተገበርኪ የት ነበርሽ ብራብ አላበላችሁኝ ብጠማ አላጠጣችሁኝ በሚል ክስ ስር እንዳንወድቅ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳውን ብመጣ ተቀብላችሁኛል የሚለው የተስፋ ቃል ኑ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁ ርስት ውረሱ ብሎ ወደ ርስቱ ወደ መንግስቱ ከገቡ መውጣት ካገኙ ማጣት ወደ ሌለባት ወደ ተስፋይቱ ሀገር እንድንገባ ዛሬ ነው። ይሄው የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ የታመመን መጎብኘት፣ የታሰረን መጠየቅ፣ መልካም ስራ ማድረግ ይህ የክርስቲያን ግዴታው ነው፣ ኃላፊነቱ ነው። የእግዚአብሔር በጎነት መተላለፊያ ማለት አማኞቹ ናቸው። በረከቱን በአማኞቹ በኩል በሀብት ያከበራችሁ በሀብታችሁ በገንዘባችሁ መልካም ማለት በምክር በምስጋና በተሰጣችሁ ነገር ሁሉ እግዚአብሔርን አመስግኑ። ባዶ አታድርጉት። ማሰሯችሁ ሃይማኖታችሁ ባዶ አይሆን፣ ይገለጥ። ሰፈር ሁሉ ሲያያችሁ እግዚአብሔርን ያክብር። እቺ ናት አማን ደግሞ አስቀድሳለሁ ብሏት ትሄዳለች። ሐሜተኛ ነገር የምትበላ ውሸተኛ ብለን ለእግዚአብሔር የስድብ ምክንያት አንሆን። የኛ እግዚአብሔር ቤት መምጣት
አስቀዳሽማ እንደሷ አማኝማ እንደሷ እንዴት ያለች የተባረከች ካገኘችው ቆርሳ የምትሰጥ እግዚአብሔር ጓዳዋን ሁሉ ይቀደሰላል። በድህነቷም እንኳን ቢሆን የምታካፍል ደግሞ በባለጸግነቱም ቢሆን የሚሰጥ መሰጠት የሚችል ማንነት እሱ ለእግዚአብሔር የምስጋና ምክንያት ነው። እግዚአብሔር እንዲህ እንድንሆን ይርዳል። ሌላው እንግዲህ ብዙ ምሳሌዎች ተጠቅሷል። የሰርግ ቤቱ ለልጁ ሰርግን ያደረገ ንጉሥን ትመስላለች ብሎ ጌታ በሌላ ምሳሌ እንዲሁ አስተምሯል። በዚህ በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ እንደምንመለከተው ኢየሱስ ደግሞ ሌላ ምሳሌ ነገራቸው ብሎ ተጽፏል። አሁንም እባካችሁ ተረዱ። አንድን ጉዳይ ደጋግሞ ጌታ ሲያስተምር እንዳንረሳ ነው፣ እንዳንዘነጋ ነው። አንዳንዴ ልጆቻችሁን ትልክና ይኸው ልጅ የምትገዛልኝ ክር ቀይ ነው ሰምተኸኛል? አዎ ሰማ ቤቢ የላኩ ቀይ ክር ብዬ ነው እንዳትረሳ። ደግማችሁ ስትነግሩ መላልሳችሁ ከነገራችሁ ጉዳዩን እያጸናችሁት ነው። እግዚአብሔር ደጋግሞ የሚነግረን እግዚአብሔር በብዙ ህብር አንጻር መልሶ መላልሶ የሚያስተምረን እኛ ልጆቹ ከመንግስቱ በአፋ እንዳንቀር ዋጋ የተከፈለልን ወድቀን እንዳንቀር ይሄን ልብ ነው። ለዚህ ነው የምሳሌዎች መደጋገምን የምታዩት። ኢየሱስም መንግሥተ ሰማያት ለልጁ ሰርግን ያደረገ ንጉሥን ትመስላለች ብሎ አሁንም በሰርግ በሌላ አይነት ምሳሌ ደግሞ ሲያቀርብ እናያለን። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ ይላል። ባሮቹን ወደ ሰርጉ እንዲመጡ ላከ። እንግዲህ ይሄ ዝርዝር ሁኔታ ውስጥ አልገባም፣ ምክንያቱም ጊዜያችንን ይወስዳል። የተላኩ መልእክተኞች አሉ። በቀዳሚ ነቢያት ለዓለሙ ሁሉ መዳን እግዚአብሔር ለሚያሰናዳው የድነት መንገድ ለምስራቹ ቃል የምህረት ዘመን በዚህ እንዲጠቀለሉ እግዚአብሔር በነቢያቱ በኩል መልእክትን ላከ፣ ባሮቹን ላከ ይላል። ጥሪ ሊያስተላልፉ ወደ ጉዳዩ ነው የገባሁት። ምሳሌው በደረቁ ለመናገር ጊዜ እንዳልወስድ። ከዚያ ደግሞ ሌሎች ባሮችንም ላከ ይላል። እንግዲህ በተርጉማኑ በብዙ አይነትና በብዙ መንገድ ተርጉመውታል። እኛ ለአሁኑ በሚበቃን መልኩ ባንዱ እናያለን። እንደዚሁ ሌሎችን ባሪያዎችንም ላከ። ነገር ግን ወደ ሰርጉ የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹ ላከ፣ ሊመጡ አልወደዱም። ምክንያት ነበራቸው። በቃ ሰርጉ ላይ ላለመገኘት ጥበብ ቤቷን ሰራች፣ 7 አዕማድንም አቆመች፣ ፍሪዳዋንም አረደች፣ ወይን ጠጇን እንደባለቀች በረጅም ስብከት ይላል። ሰነፍ የሆነ ወደ እኔ ይምጣ እያለች ስለ ቤተ ክርስቲያን ጥበብሰ ክርስቶስ ነው። ጥበብሰ መድኃኒ ነው። መድኃኒ ነው ክርስቶስ ነው። እርሱ ያዳነን ጌታ ነው። በቤተ ክርስቲያን በክርስቶስ ይተረጎማል። ይሄ ትርጉም እና ሁሉንም አዘጋጅቻለሁ ነው ቃሉ ላይ የሚለው የሚያስፈልገው ለግብዣው የሚበቃው ሁሉንም አዘጋጀና ድግሴን አዘጋጀ። ቁርባዎችን የሰጡትን ፍሬዳዎችን ሁሉ ታርዷል። ሁሉም ተዘጋጅቷል። ወደ ሰርጉ ኑ በሏቸዋል። እነዛ የታደሙቱ የማይገባቸው ሆነ ይላል። አንድም በቀዳሚ ስለ ቤተ እስራኤል እንደሚናገር ይተረጎማል። ምክንያቱም ወደዛ የተላኩት ነቢያቱንም እንደገደሉ፣ እንዳስጨነቁ፣ እንዳሰቃዩ፣ እንዳንከራተቱ፣ እንዳልሰሙ ለዚህ ነገር ጥሪ ቢሰጣቸው እንዳልተቀበሉ ወደ ገዛ ወገኖቹ ወጣ፣ የገዛ ወገኖቹ አልተቀበሉትም ተብሎ በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምሮ በተጻፈው ሐሳብ ውስጥ ሰፍሮ እናያለን። አልተቀበሉትም። ግን ይሄንን ጥሪ እነርሱ ያልተገባቸው ሲሆን በየማዕዘኑ ሁሉ ሂዱና ያገኛችሁትን ሁሉ ጥሩ አለ። የአዲስ ኪዳን ጥሪ ነው። ሰርጉንና ምሳሌውንና ሐሳቡን ከውስጥ ያለውን ሐሳብ አንድ ላይ እንብዬ ነው ለጊዜ ብዬ ያገኙትን ሁሉ ወደ ሰርጉ አዳራሽ ሰበሰቡ። ከተቀማጮች ብዛት የተነሳ አዳራሹ ሞላ። ነገር ግን በአዳራሹ ደግሞ አንድ የሚገባው ልብስ ያለበሰ ሰው ተገኘ ይላል። ቸል ብሎ አንዱ ወደ እርሻ እነዛ ምሳሌዎቻቸውን ይናገራል።
ሲጠሩ የሆነ ነገር እንዳሉ፣ አንደኛው ቸል ብሎ ወደ እርሻ ይሄዳል። ሌላው ደግሞ ወደ አግብቻለሁ እኔ ጫጉላ ላይ ነኝ መምጣት አልችልም አለ። ሌላው ደግሞ በሬ ገዝቻለሁ እነዚህን ጥማድ በሬዎችን ላለማመድ ወደ እርሻ ይሄዳለሁ። የተለያየ ምክንያት ነው የጠሩት። ያሳዝናል። ጠሪውን ያለማክበር የተዘጋጀውን ከመናቅ የሚመስል በራሳቸው ጉዳይ የተጠላለፉ የተያዙ መልሳቸውም ደግሞ የሚመር በዚህ ሁኔታ ምሳሌው ጌታ መሰለ። ምክንያቱም ይኸውላችሁ ከፊሉ እርሻ ሊሄድ፣ ከፊሉ በሰርጉ፣ ከፊሉ በንግዱ አሳበቡ፣ ጥሪውን አልተቀበሉትም። ይሄ እኛ እንማርበታለን ከዚህ ዛሬ ጥሪ የክርስቶስ ጥሪ፣ የንስሐ ጥሪ፣ የቅዱስ ሥጋው የክቡር ደሙ ጥሪ ይተላለፋል። ግን የተለያየ ምክንያት ነው ያለ። ብዙዎቻችን በተለያየ ነጋዴ ነኝ እኔ እንዴት ንስሐ ገብቼ ቅዱስ ሥጋው ክቡር ደሙን እቀበላለሁ? ለጌታዬ ደጁን እከፍትለታለሁ። ደጄ ገብቶ ከተቀመጠ ነገ እንዴት ሆናለሁ? ኃጢአት ለመስራት ቀጠሮ የሚመስል ነግዶ ማትረፍ ቁርባን አይከለክልም። ልጅ ወልዶ ማሳደግንም አይከለክልም። ልጆችን አንድ ነገር ላይ አድርሼ ከዛ በኋላ ንስሐ ገባለሁ እቆርባለሁ። ማን ነው ለነገ እኛን ቀጣሪ ያደረገ? ነገ ስለሚሆነው ነገር ስለሚያቅሰዋለን እስቲ ከእናንተ እናውቃለን? ከዚህ በኋላ ስለሚሆነውስ ነገር የምናውቀው ነገር አለ እንዴ? የለም እኮ። ግን ልጆችን አሳድጌ የሚያሳድገው ማን ነው? እግዚአብሔር። ልንነግድ እንሄዳለን። ለነጋዴ ወረቱን ለሚያርሰው እርሻን በረከቱን የሚሰጥ እኮ እግዚአብሔር ነው። ወገኖች ነግዶ ማትረፍንም ወልዶ ማሳደግንም ቢሮ ከፍቶ መስራትንም ቅዱስ ቁርባን አይከለክልም። የሚከለክለው ኃጢአት ነው። ኃጢአት ደግሞ አማኝ በመሆናችን እንከለከላለን። ማንስ ነው ያልቆረበ? ከልጅነት ዕድሜው ጀምሮ እኮ ቅዱስ ሥጋውን ክቡር ደሙን ተቀብለን ማንነታችን ከእርሱ ተዋህዶ ከፍ ስንል ነው የራቅነው። እንደ ራቅነው አንቀር። እግዚአብሔር ወደ ቤቱ ይሰብስበን። ምክንያት አበዙ፣ ሰበብ አበዙ። ከዚህም በኋላ ነው ጥሪውን በተለየ መልኩ ተላልፎ አዳራሹን ሞሉት የሚል ጌታ መጣና ሁሉንም አየ። ያን ያለበሰው ከአዳራሹ ቢያወጣ ግን ጌታ መጣ። ወደ አዳራሹ ለመግባት የጌታን ጥሪ መቀበል ግድ ነው። አዲሲቱን ሰማይና አዲሲቱን ምድር እንደ ተስፋ ቃሉ የተነገረልን በጽድቅና በቅድስና እንድናገኘው የታወጀልንን ይህን እንድንወርስ ጥሪውን ተቀብሎ መከተል ጌታ የጠራንን ሰርግ ሳንልክ የሰው ሰርግ ስናካልል እንውላለን። የጌታ ሰርግ ግን ተንቆ ነው ያለው። ማዕዱ ተዘጋጅቶ ማን ወደ ማዕዱ እየቀረበ ያለ? የኛ እሱ ያዘጋጀው እርሱ ያሰናዳው ማዕድ በእመቤቲቱ በኩል በድንግሊቱ በኩል ኦማረን በተዘናፈቅረቂውና በኪስ ሞለኪ ለመብራት ጽድቅ ዘባማኖ ስተ ሕይወት ዘባማ የሕይወት መብልና የሕይወት መጠጥ እኮ ተዘጋጅቷል። ድንግልን በምናመሰግንበት የምስጋና ክፍላችን ላይ እሷን የመውለዳችን ምክንያት ምን እንደሆነ አንኳር ነጥብ ሲያስቀምጥ የብህንሳው ሀገር ኤጲስቆጶስ ሊቁ ቅዱስ ሕርያቆስ ይሄን ብለዋል። እንግዲህ ድግሱ ተዘጋጅቷል። ማን ነው እስቲ ስንት ምክንያት ነው ያለ ለዚህ ድግስ? ስንት የኃጢአት ቀጠሮ የያዘን ሰዎች ነን። ይሄን ጥሪ ዛሬ ማስተናገድ ያቃተ ልብሳቸውን በበጉ ደም ያነጹት የሙሽራው አጃቢ ሆነው ወደ ገነት ወደ መንግሥተ ሰማያት ይገባሉ። እኛ የበጉ ደም የታረደውን ትተን የተሰናዳውን የሕይወት ማዕድን ትተን ከሰማይ የወረደውን ለሰው ልጆች ሕይወት የሚሰጠውን ማዕድ ትተን ሌላውን ማዕድ ስናግበሰብስ ዕድሜያችን ይኸው ለሽበት ለቁጠት ደርሶ ራሱ ዛሬም ወደ ቤቱ ጥሪውን ተቀብሎ ለማመን ለመቀበል የቆመ ስንት ነው። እግዚአብሔር ያውቃል። ምሳሌ በምሳሌ ወደ መንግሥቱ የመግባት ዕድላችን የሰፋ እንዲሆን ከሌሎች የተሰወረውን ለእኛ ገልጦ አባብሎ ቅርብ በሆነ ምሳሌ አስረዳን። የመጣን ታሪክም ስላለው ይቅርታ ሰዓቱ ስለሚሄድብን አንድ ምሳሌ ልጨምርና የበለሲቱ ዛፍ ምሳሌ ማቴዎስ 21 ላይ የተጠቀሰው
ጌታም ነገረ ምጽአቱ ላይ ተናግሮታል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 32 ላይ እናገኛለን። 24:32 ላይ የመጣውን የመጨረሻውን ዘመን ምልክት አድርጎ ከጠቀሳቸው ነጥቦች ውስጥ ምሳሌ ውስጥ የበለሲቱ ዛፍ ናት አንዷ ምሳሌውን ከበለስ ተማር። ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንደው እኛ ግን ከገጠር መጣው ግን በክረምት ለምለም የሆነ ዛፍ አለ። ክረምት ላይ በጋ ላይ የሚለመልም እኛ ሀገር ማንጎ የሚባል አለ። እኔና ወንድሜ ባደግንበት ሀገር አሁን ማንጎ በእርግጥ እሱ ምልክት መሆን አይችልም። ምን መሰላችሁ? ገበሬዎች ናቸው ይህን የሚያውቁት። ይሄም በእስራኤል ነው፣ በእኛ ሀገር አይደለም። በለስ የምትባል ዛፍ አለች፣ በእስራኤል የምትወደድ ከወይን ቀጥላ ማዕረግ ያላት ማለት በደህና እርሻ ላይ እንክብካቤ ከሚደረግላቸው ተወዳጅ ተክሎች መካከል ነው። ልክ በለስ የበጋውን መምጫ ገበሬዎቹ የሚያውቁት በለስ ማቆጥቆጥ ትጀምራለች። አሁን ዊንተር አሁን በውጭው ዓለም የዚህ የበረዶ ወራት ላይ ጠቅላላ ቅጠሉ ይረግፋል አይደል? ከዛ ልክ የሙቀት ጊዜ ሊመጣ ሲል ጠቅላላ እነዛ ልብሳቸውን ተራቅተው የነበሩት መልሰው ማቆጥቆጥ ሲጀምሩ በቃ አሁን ምን መጣ? በጋ መጣ ይባላል። ልክ እንደዚህ ነው አሁን በበለሲቱ እያስተማረን ያለው። በለሲቱ ልክ ስታለም ለምለም ስትሆን ውበቷ ሲጨምር አሁን በጋ ቀረበ ብለው ገበሬዎቹ ይረዱታል ወቅቱን ማለት ነው። እናንተም እንደዚህ ተባሉ በበለሲቱ እንደሆነው ማለት ነው። እናንተም ደግሞ ይህ ሁሉ አለ የትኛው ይህ ሁሉ በደጅ ሲሆን ያ ከላይ የዘረዘራቸው ነጥቦች የጦርንም ወሬ ትሰማላችሁ። አሳች ክርስቶስ አሳች ነቢያቶች ይነሳሉ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ከላይ ጨረቃን እስኪይዙ ድንቅ ነገርን ያደርጋሉ። ብዙ ነገሮችን ዘረዘረና የምጥ ጣር መጀመሪያውንና ታላቁን መከራ ከገለጸ በኋላ እነዚህ ሁሉ ምልክቶች ስታዩ በለሲቱ ስታቆጠቁጥ በጋ እንደቀረበ እንደምታውቁ ሁሉ እነዚህ ምልክቶች ስታዩ ጌታ በደጅ እንደቀረበ እወቁ ይላል። አሁን በምሳሌ በአንጻረ በለስ አስተማረን ነው። አባቶቻችን በለስን በሁለት መልኩ ያወጣል። እንደ ምሳሌ እንተርጉምካል። በለስ ቤተ እስራኤል ቤቱ በለስ የእስራኤል ቤት ነው። የእስራኤል ቤት ከተበተነችበት ተሰብስባ ተደራጅታ መንግስቷን መስርታ አያል ሆና ገዝታ ስታዩት የቀራት አንድ ነገር ነው። እሱም ቤተ መቅደሷን ማነጽ ነው። ይሄ ሁሉ ስታዩ የጌታ መምጫ እንደቀረበ እወቁ ነው። እስራኤል አሁን እንደምታዩት ኃያል ናት። እንደዚህ አልነበረችም። ከ6 ሚሊዮን በላይ ሰዎቿ የተገደሉባት ሞራቸው ጭምር ሳይቀር ሳሙና መስሪያ የሆነ በምድር ላይ የተቅበዘበዙ የጌታ የደም ዋጋ አላውቅም ብቻ ስለምን እንደሆነ እሱ ያውቃል። አደርግላት ዘንድ ሲገባኝ ያላደረኩላት ምን አለ? ለመራገጫ ማደርጋታለሁ፣ ባድማ ማረጋታለሁ፣ እሾህና አሜኬላ ይበቅልባታል ብሎ እንደተናገረው የመዳንሽን ላይ ሰላምሽን ቀን ባለማወቅሽ ወራቶች ይመጡብሻል፣ ቀጥረንም ይቀጥሉብሻል፣ በአንቺ ውስጥ ያለውን ሁሉ ያጠፋሉ እንደተባለው ዛሬም ድረስ እየገማች የምትኖረው ምድር እሷ በለስ ቤተ እስራኤል ናት። አሁን ግን ጠንክራ በዙሪያ ያሉትንም ሁሉ እያስፈራራችን የምናይበት ሁኔታ አለ። ይሄ ምልክት ነው። ለማን? ለጌታ መምጣት፣ ለምጽአቱ ምልክት ነው። ምልክት ነው። አንድም በለስን በሌላ ደግሞ የሚተረጉሙት አለ። በአንጻረ በለስ ረገም አለ ኃጢአት ይላል። እዚህ በማቴዎስ 21 ላይ ኃጢአት በምድር ላይ ተንሰራፍቶ ኃጢአት ሰው ሳይሰቀቅ በአደባባይ የሚፈጽምበት ዘመን ላይ ስትደርሱ በቅድስና ስፍራ ላይ ርኩሰትን ስታዩ ነውር ይባል የነበረው ሁሉ ክብር ሆኖ ዛሬ አማኞች ነን የሚሉት ወንድና ወንድን ባርከው ሲድሩ፣ ሴትና ሴትን ሲድሩ፣ ወደ ድሮ ኃጢአት ወደ ሰዶምና ገሞራ ሲመለሱ፣ ኃጢአት በምድር ላይ ሲንሰራፋ ስታዩ እናንተ ጌታ በደጅ እንደቀረበ ወቁ። ከሱ ተማሩ። ያውቁ
ዛሬ ጽድቅ አይደለም ከኃጢአት የትኛው ኃጢአት ትንሽ ይሻለኛል? ይህማ ትልቅ ኃጢአት ነው። በአሁን ትንሽ ኃጢአት ልስራ ተብሎ ጽድቅ ጠፍቶ ሰው ኃጢአትን የሚመርጥበት ዘመን ነው። እኔ እንዳውም በውጭ ያሉትን ወገኖቻችንን በጣም አደንቃለሁ። ከአንዳንዶች ሌልነት በስተቀር ብዙዎች ልጆቻቸውን በነጠላ ሸብበው ቤተ መቅደስ ውስጥ ነው እያሳደጉ ያሉ። ይገርሟቸዋል። ዛሬ ግብረ ዲቁና የሚገባውን አጥንተው በቤተ መቅደሱ የሚያገለግሉ በውጭው ዓለም ያሉ ኢትዮጵያውያን እንዲህ ነው ልጆቻችሁን ማስመለጥ የሚገባል ወገኖችን። ርኩሰት ኃጢአት በምድር ላይ ቅጠሉ ሰፍቶ ተንሰራፍቶ ሰው በመንገድ ላይ ነውርን ሲፈጽም ዘመናዊነት ሆኖ የምናየው በየቲክቶክ አሁን